ስላንተ ሁልጊዜ ተገድለናል እንደሚታረድን በጎች ሆነናል። መዝሙረኛው ቅዱስ ዳዊት በመዝሙር 44:22 በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የእግዚአብሔር ቤተሰቦች እንደምን ሰነበታችሁ? እንደምን ዋላችሁ? እንደምን አደራችሁ? አሜን። አባቶቻችን አምላክ ልዑል እግዚአብሔር ዛሬም ዘወትርም በፍጥረታት አንደበት ሁሉ ከቅዱሳን ቤተሰቦቹና እመቤታችን ቅድስት ድንግል ማርያም ጋር የተመሰገነ ይሁን። እንደተለመደው ዛሬም አስደንጋጭ መረጃዎችን ይዘን መጥተናል። በአርሲ ዛሬ መልቂቱ ቀጥሏል። በቅርቡ ከ25 በላይ ኦርቶዶክሳውያን እምነት ተከታዮች ባለቁበትና ጉናና መርቲ ወረዳ ትናንት ጥቅምት 24ም በዚህ ቦታ ሌላ 5 ሲገደሉ ቀሪዎቹ ደግሞ ታፍነው መወሰዳቸውን ሰምተናል። ይህ ማያቋርጥ እልቂት የኦርቶዶክሳውያን እንደ ቄራ ከብት እየተጎተቱ የሚታረዱባት ኢትዮጵያ ሆናለች። ይህን ደግሞ መንግስትም ቤተ ክህነቱም ተባብረው አብረው እያስፈጸሙት ነው። ይህንን ሁላችን መዋጋት ወይም ማስቆም መቻል አለብን። ሰሞኑን በማህበራዊ ሚዲያዎች በርካታ እንቅስቃሴዎች እየተደረጉ ነው። ኦርቶዶክሳውያን በዚህ ማህበራዊ ሚዲያ በንቁ እንድንሳተፍ አደራ እላለሁ። በዩቲዩብ፣ በቲክቶክ፣ በፌስቡክ፣ በቴሌግራም በማንኛውም ማህበራዊ ሚዲያ ላይ ከፍተኛ እንቅስቃሴ እያደረጉ ያሉትና ወንድሞቻችን አሉ። ተጎናቸው ሆነን እንድናግዝ አደራ እላለሁኝ። ይህን ስንል ግን የሰሞኑን ግድያችንን እያበረታቱና ሽፋን እየሰጡ ያሉት ከገዳዮቻችን ወይም ከአክራሪ ውሃቢ ጎን ለጎን ሌላው የመናፈቁ ጎራም እንዳለበት በጋሻው ቁልጭ አድርጎ ነግሮናል። በጋሻው ኦርቶዶክሳውያን ዛሬ ላይ የሚሞቱት ትናንት አባቶቻቸው በዘሩት ግፍ ነው አለንም። እናንተ በሰራችሁት ወይም አባቶቻችሁ በሰሩት ግፍ ነው እየሞታችሁ ያላችሁት አለን። እንዲያውም ለሱ 7 ብር ሲዲ ሲል ከተማው እንዳለ መንደዱንም ይናገራል። የሱ ኢየሱስ ከተማውን እንዳነደደውም ነግሮናል። ያ ሙቶ የገደሉትን ያዳነው አምላክ ለ7 ብር ሲዲ መቃጠል ሕፃናትን ገሎ ይፈርድ ዘንድ የተገባ ነውን ሲባል መጠየቅ ግን ይገባልኝ። ያተገርፎ ገራፊዎችን ከመከራ ያሳረፈው የድንግል ማርያም ልጅ ለአንድ ባሪያው ሰው ካሴ ሲል እንዴት ይህን ሊያረግ ቻለ ብለንም እንጠይቃለን። በጋሻው ግን ይሄም ብሎናል። ስለ በጋሻው በርካቶች ብዙ ነገር ብለዋል። እሱ ግን ምትገደሉት ኦርቶዶክሳውያን ገናም ትገደላላችሁ ሲል እንዲያውም ሻሸመኔ ላይ የነበረው እልቂት ላይም እሱና የእሱ ግብረ አበሮቹ እንደነበሩበትም በደንብ አስረግጦ ነግሮናል። ይህም በተመለከተ አንድ የቤተ ክርስቲያናችን መምህር እሳቸውም ላይ የምናነሳው ነገርም ቢኖር እንዲህ ብለዋል። የስድብ አፍ የተሰጠው የአውሬው መልእክተኛ ብለው ራእይ 13:5-6 ያለው መነሻ አድርገው እንዲህ አሉ። የኔ ካሴትን በሻሸመኔ ቅዱስ ሚካኤል ቤተ ክርስቲያን ስላቃጠላችሁ ሻሸመኔ ተቃጠለች። ወይ አንተ ወይ አባቶች ድሮ ምን አድርገህ ነው ባለማተቡ ዛሬ የሚታረደው? ስለዚህ ባለማተቦች ተገደሉ እያላችሁ ተገደልን እያላችሁ አታላዝኑ የሚልበት የበጋሻው ደሳለኝ ንግግር በኦርቶዶክሳውያን ቤተክርስቲያን ላይ ያለውን የበቀል ስሜቱን የገለጸበት ሲሆን ብዙዎችን እያስቆጣም እያስገረመም ነው ይላሉ መምህሩ። ተው እንጂ በጋሻው እንግዳ ትምህርቶችን ያዙ ሰነዶችንና መዛግብትን ወይም ካሴትን ማቃጠል በቤተ ክርስቲያናችን ስርዓት ባንተ የተጀመረ መስሎ ከሆነ ተሳስተሃል። እውነተኛውን ድርሰት ከሐሰተኛው ድርሰት ለመለየት መጽሐፍቶችን ማቃጠልና በተአምር ከእሳት ቃጠሎ የተረፉትን መጽሐፍት ማመሳከር በጥንት ክርስቲያኖችና በሌሎች ቤተ እምነቶች የነበረ ሐዋርያዊ አሰራር ነው። በሐዋርያት ሥራ የካህኑ የአስቄዋ ልጅም መጽሐፍ ሲቃጠሉ አመድ መሆናቸው እኮ መጽሐፍቱ መለኮታዊ ሳይሆን ቀርቶ ነገር ግን በኢየሱስ ስም እየነገዱባቸውና ታምራት እናደርጋለን እያሉባቸው ሕዝቡን ያሳሱበት የጠንቆላ መጽሐፍት በመሆናቸው እንደሆነ በሐዋርያት ሥራ ተጽፈዋል። የሐዋርያት ሥራ 19:14 ያንተም የንግድ ካሴቶችና እንቶ ፈንቶ ድርሰቶች በሻሸመኔ ቅዱስ ሚካኤል ቤተ ክርስቲያን መቃጠላቸውና አመድ መሆናቸው ከአይሁድ ካህናት ለመገንጠልና ከሐዋርያት ትምህርት ለመውጣት በማቀዳቸው ተአምርም እናደርጋለን እያሉ በኢየሱስም ሲያጨረብሩና የንፋቄ ትምህርት ሲረጩ ከነበሩ ከአስቄዋ ልጆች ጋር የሚያስፈርጅ እንጂ ከእግዚአብሔር የተላከ ባሪያ የሚያሰኝ አይደለም። በፊትም ኦርቶዶክሳዊ ነበርኩ ስትል እውነትህን ከሆነ ደግሞ ያንተን እንቶ ፈንቶ ድርሰት ስለመቃጠሉ በኦርቶዶክስ ስርዓት ታሪካዊ አሰራር የተከለከለ ስለመሆኑ እስኪ ሌላ ማሳያ ልጠቁም። በሀገራችን ኢትዮጵያ የነገረ መለኮት ትምህርት እድገትን ሲነገር ሰምተ ከሆነ አንድ ታምራዊ ክስተትን ልጨምር። ይኸውም ቅዱስ አባ ሕርያቆስ ግንቦት 1 ቀን በደረሰው ቅዳሴ ማርያም ጎሳ ልቤ ማለትም ልቦና የበጎ ነገር አወጣ እያለ ቅዳሴ ማርያምን በመንፈስ ቅዱስ ተነድቶ ሲደርስና ሚስጥረ
ሥላሴን በድርሰቱ ሲያብራራ ትምህርቱ ለሊቃውንቱ ተለየባቸውና ረቀቀባቸው። ሊቃውንቱም እንዲህ አይነት ድርሰት ወይም ትምህርት አናውቅም፣ ትምህርቱ እውነተኛ ወይም ሐሰተኛ የሆነ እንደሆነ የድርሰቱን ዘር በመጽሐፍ ደጉሰን መጽሐፉን አቃጥለነው እናረጋግጣሉ። እውነተኛው ትምህርት ከሆነ መጽሐፍቱ ከመቃጠል በተአምር ይተርፋል፣ ሐሰተኛ ከሆነ ግን መጽሐፍቱ አመድ ይሆናል ብለው ተስማሙ። በዚህ ምክር አባ ሕርያቆስ የደረሰውን የቅዳሴ ማርያም መጽሐፍት ደጉሰው ሊቃውንቱ አቃጠሉትኝ። አቃጠሉበት የሚለውን ጽሑፍ አላነበብክምን? ነገር ግን የቅዱስ አባ ሕርያቆስ የቅዳሴ ማርያም ድርሰት አማናዊ ስለነበረና ምንጩ ከሰማይ ስለሆነ እንዳንተ የሻሸመኔ ገዳሙ ካሴቶችና መጽሐፍ ተቃጥሎ አመድ አልሆነም። ከሳት ተርፎ ድዊ ፈውሶ ሙት አስነስቶ ሊቃውንቱን አሳምኗል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ከሌሎች አብያተ ክርስቲያናት በላይ ነገረ ማርያምን የምታጣቅስበትና ሚስጥረ ሥላሴን የሚተነተንበት የማመሳከሪያ መጽሐፏም ሆኗል። ከ13ቱ የቅዳሴ መጽሐፍት ጋር ተዳምሮም 14ተኛ ቅዳሴ ሆኖ መጽሐፉ ተጠርዟል። ይህም የሆነው የቅዳሴ ማርያም ድርሰት በሳት ቃጠሎ ተፈትኖና በተአምር ተርፎ በመረጋገጡ እንጂ እንዳንተው አመድ በመሆኑ አይደለም። ያንተንም ካሴቶችና ምናምንቴ ድርሰቶችም የተቃጠሉት እኮ አንተን ለማጥራትና ትምህርቶችን ሐሰተኛ ወይም እውነተኛ መሆናቸውን ለማረጋገጥ እንጂ አንተንም ለመበደል በክርስቲያኖች ላይም ሞት ለማምጣት አልነበረም። አንተ ግን አሁን ያንን ታሪክ አስታውሰህ ራስህን ከእግዚአብሔር የተላከ ነቢይ አስመስለህ በስድብ አፍህ ኦርቶዶክስ ላይ ተሳልቀሃል። አስበዋል። በዚህ የቲክቶክ ዘመን የእናንተ ጭፈራ በኦርቶዶክስ አውደ ምሕረት ላይ ቀጥሎ ቢሆን ኑሮ አብያተ ክርስቲያናቱ እስካሁን ድረስ የዳንስና የጭፈራ ቤት ይሆኑ ነበር። እግዚአብሔር ባወቀ ግን በዚህ የዲጂታል ቴክኖሎጂ ዘመን እናንተ የመንጋ ክርስትና ቤተ ክርስቲያንን እግዚአብሔር ታድጓታል። የኔ ካሴት ስለተቃጠለ ሻሸመኔ ተቃጠለች የሚለው አባባልህና ትንታኔ ክርስቲያናዊም መጽሐፋዊም ያልሆነ ሜዳዊና የበቀል ስሜት የተወሰ ወሬ መሆኑን ኦርቶዶክሳውያን ይገነዘባሉ። አንተ ግን ምናልባትም ከሻሸመኔው የደም መፍሰስ ሂደት ጋር የተናበበ ሴራ ውስጥ ኑረህ የንጹሐን ደም አስለፍልፎህ እንደሆነስ ማን ያውቃል? ንስሐ ብትገባ አይሻልምን? መንፈሳዊነት አገብሮ ያለ በቀል የምትናገረው ቢሆን ኑሮ ከየአማንያን ሰይፍ ይልቅ የተሐድሶ መጽሐፍ በቤተ ክርስቲያን ላይ የበለጠ ጉዳት እንደሚያፈራ ባወቅክና ባፈርክ ነበር። የአማኒ ሰይፍ ቅዱሳንን ያስገኛል። የተሐድሶ ድርሰቶችና መጽሐፍት ግን መናፍቃንን እያፈራ ቤተ ክርስቲያንን ያፈርሳል። የተናገርከውን የበቀል ቃል ከመናገር በፊት ይህን ባወቅክ ነበር። በእርግጥም ይህን የበቀል ስብከትህን የሰበከው በኦርቶዶክስ አውደ ምሕረትና አውደ መጽሐፍት ቢሆን ኑሮ እኛም ንስሐ በገባን ነበር፣ ማቅም በለበስ ነበር። አንተ ግን ሃይማኖት የጴንጤ ነው ብለህ ሌላ ቤት ተደብቀህ እንደ መስታወት የነጻችና የጠራች ኦርቶዶክሳዊ ተዋሕዶ ቤተ ክርስቲያን ላይ የበቀልና የስድብ አፍህን መሰንዘርህና ድንጋይ መወርወር የእግዚአብሔርን ቃል ለመስበክ ማቀድህን ሳይሆን በየትኛውም አጋጣሚ ኦርቶዶክሳዊ ተዋሕዶ ቤተ ክርስቲያንን ለመተናኮል እያደባ መሆንን ያረጋግጣል። ቀደምም ቢሆን ያላወቁ ሰዎች በጎርናና ድምፅህ ገንዘብ ሰርተው አፈመሱህ እንጂ አንተ ግን ትናንትም ኦርቶዶክስ አልነበርክም፣ ዛሬም ኦርቶዶክስ አይደለም። በአጭሩ የኦርቶዶክስ ኢየሱስን መቀላወጥ ስለማያዋጣ ያለህበትን ኢየሱስ ብትሰብክ ቢያንስ ያዋጣሃቸው ንግድ ፈቃድህም እንዳይቃጠል ይረዳሃል። ያለበለዚያ ግን እዛው ሆነ ካላወቅበትና በስርዓታቸው መኖር ካልቻልክ ግን መጨረሻ ላይ እንደዩ ጩፋ መንገድ ለመንገድ ትዞራለህ፣ ወይም እንደዩ ጩፋ የጅም ቤትና የስፖርት ቤት ማስታወቂያ በነጻ ትሰራለህ። እኔ የምልህ ይሄን ነው ይላሉ መምህሩ። እንግዲህ በእንዲህ አይነት ዋልጌ ሰባኪያን የኦርቶዶክስ ወንድሞችና እህቶቼ ሁላችሁም እንዳታዩት በጌታ ስም እለምናለሁ ብሎ ዮናስ ጎርፌም ረጅም ጽሑፍ በዚህ ጉዳይ ጽፏል። በጋሻውን ኮንኖታል። እዚህም አልፎ በርካታ ፕሮቴስታንት በነገራችን ላይ እየኮነኑት ነው ያሉትኝ። ነገር ግን እንግዲህ በጋሻውን የሚጋሩ እንዳሉ እናውቃለን። ስለዚህ በጋሻውና እሱም መሰሎቹ በቤተ ክርስቲያናችን ላይ ዛሬ ምን እያደረጉ እንደሆነ ከአክራሪ ውሃቢ ጋር ሆነው ጥፋት እያደረሱ እንደሆነ እየገባን ነው። ይሄን ደግሞ ቁመናናይም ዋጋ የሚከፍሉበት ጊዜ እንደሚመጣ እርግጠኞች ነን። አሁን ግን ሁላችን በህብረት ቁመን ሰው እንዲህ በህብረት ሆኖ ተደራጅቶ በመዋቅር ቤተ ክርስቲያን እያፈረሰ ምዕመናንና ካህናትን መነኮሳትን እያረደና እየገደለ ስናይ እኛ ደግሞ ቢያንስ በመዋቅር ሆነን አትግደሉም ማለት መቻል አለብን። በመዋቅር ሆነን ራሳችንን መከላከል አለብን። ቤተ ክርስቲያኗ ራሷን በቤተ ክርስቲያኑ ስር ራሱን የቻለ መዋቅር ማደራጀት አለብን። እህቶች ወንድሞች በዚህ ጉዳይ እየመከሩ ነው፣ እየተመካከርን ነው። ራሱን የቻለ መዋቅርም ያስፈልገናል። አባቶቻችን ቆመው እያስገደሉ እንዲያውም አክራሪ ውሃቢን የገደለን ማለት ትተው ገዳዩ አይታወቅም እያሉ በራሳችን በቤተ ክርስቲያኗ ሚዲያ እየነገሩን ይበልጥ እያሳመሙንና እያቃጠሉን ያሉት። ማንኛውም በሱ ጉዳይ በሰፊው መጣለሁኝ። የበጋሻው ጉዳይ ግን ባጭሩ የቤተ ክርስቲያናችን ቀንደኛ ጠላት መሆኑን አረጋግጧል። እየፈሰሰ ያለውን የንጹሃን ደም እየታረድነ እየተቃጠለ ያለው ገዳማትና ቤተ ክርስቲያን እሰይ ደግ ሆነ ገናም ይቀጥላል ብሏል።
ይህን ደግሞ መዝግበን ይዘናል። ኦርቶዶክሳውያን ይህን እናስቀምጣለን። መጠየቅ ባለብን ሰዓት እንጠይቃለን። አሁን ግን ሁላችንም ሌላ ቤተ ክህነቱም እየሰጠን ያለ አጀንዳ ያለ እሱን ትተን ቀጥ ብለን ዛሬም አርሲ ኦርቶዶክሳውያን ፍትህ ለአርሲ ኦርቶዶክሳውያን እንላለን። ለአርሲ ኦርቶዶክሳውያን ሁላችን ድምፅ እንሆናለን። በተገኘው ማህበራዊ ሚዲያ ሁሉ መረጃውን እናጋራለን። ሁላችሁንም ወዳችኋለሁ። በሰማዕታቱ በረከት ይድረሰን። ቤተሰቦቻቸውን እግዚአብሔር ያጽናልን። ሁላችሁም መረጃውን ለሌላው አጋሩ። ሰላም ሁኑልኝ።